አለው ለኔ ጌታ እንዲያል ረበ እንደ ዘመን ከኔ ጌታ ዘራኔ እንደ ተመችቷል ለኔ ጌታ አባብዬ ምክንያ ገናኝ ፍቅር ያሳደገኝ አና ወዳድሬ ላብልጥ እንጂ ወድጃ ክብሬ አባቴን ከማን አላብሰኸኝ የፍቅርን ሸማ ላስተያይህ ደሞ ከነማ አንተን ከማን አባቴ ነህ ዓለሜ ህመምህ ነው ህመሜ ሰላሜ ነህ ለኔማ በዋልኩበት ከተማ ከምነግርህ በላይ በጣም ናፍቀኛል። ሰላም እንዴት ናችሁ ተመልካቾቼ? እግዚአብሔር ይመስገን እኔ በጣም ደህና ነኝ። እንግዲህ የመጀመሪያ ላይ ቪዲዮ በጣም ሰው ውስጥ ይነካል እንዳያችሁት ማለት ነው። እንግዲህ በተለይ ብዙዎቻችን ከክፍለ ሀገር ስንወጣ አባታችን እናታችን ህይወታቸውን ኑሯቸውን እና ሁሉም ነገር እንቀይራለን ብለን ነው የምንሰደደውና በዛ ሰዓት ግን ስልክ ምቾት የሚሆን ሳይመቸን የሚሆን ብቻ በተለያየ ምክንያት ስልክ ሳንደውል ቤተሰብ ያለ እድሜያቸው ምን ያህል እንደሚጎሳቆሉ ምን ያህል እንደሚጎዱ ይሄ ቪዲዮ ማሳያ ነው ብዬ እላለሁና በተለይ አባት ልጅን ናፍቆ ልጄ ሆይ እንደ ሰማይ ርቀኸኛል ልጄ እንዴት ነክ ብሎ በናፍቆት እንባቸውን እያፈሰሱ በቪዲዮ ወይ ደግሞ በቪዲዮ ኮል እያወሩ ስልካቸው ውስጥ ልክ እንዳገኙት ያህል ተሰምቷቸው ሲስመው ስሜት በጣም ይረብሻል። በተለይ ስደት ላይ ያላችሁ እንደኔ ብዙ ታውቁታላችሁ ማለት ነው። እውነት ለመናገር ናፍቆት በጣም ይጎዳል፣ በጣም ውስጥ ይበላል። በተለይ ለረጅም አመት ስደት ላይ የቆያችሁ እህት ወንድሞች ማለት ነው በተቻላችሁ መጠን ቤተሰብ ጋር እንደምንም ብላችሁ ለመደወል ለማግኘት በጎረቤት ስልክ በተለይ ደግሞ ይሄ ትልልቅ ስልክ በተለይ ክፍለ ሀገር ላይ ብዙ ጊዜ አይገኝም የለም። ያ ደግሞ ሰው ተፈልጎ በስልክ ነውና በቃ ብዙ ነገር ብዙ ጊዜ እኔ ከአባዬ ጋር ሳወራ መጨረሻችን ላይ በቃ የሆነ ጊዜ ላይ ስቀን እናወራና እንጨዋወትና የሆነ በታይሟ ላይ ብቻቸው ሊለኝ ሲል እኔም ልለው ስል የሆነ የሚረበሹት ነገር አለና ብቻ እግዚአብሔር አምላክ ሀገራችንን ሰላም አድርጎ እኛም እንደማንኛውም ሰው በሰላም ሀገራችን ገብተን እነሱ በሰላም አግኝተን ናፍቆታቸውን ወጥተን እንደነሱ እንትን ለማለት እንግዲህ መድኃኒዓለም ይርዳን ነው የምለው። እኔ ምንም አልልም እና ብዙዎቻችሁ ይሄ ነገር ስሜታችሁን እንደሚነካው ምንም አልጠራጠርም። ልጅን ስትል ተጨንቀሃል፣ ያባት ፍቅር ዋጋ ከፍለሃል፣ ማን ለኔ ተካሃል? አንተን ከማና ወዳድሬ ላብልጥ እንጂ አክብሬ አፍቅሬ አባቴን ከማን አላብሰኸኝ የፍቅርን ሸማ ላስተያይ ደሞ ከነማ አባቴን አንተን ከማና ወዳድሬ ላብልጥ እንጂ አክብሬ አፍቅሬ አባቴን ከማን አላብሰኸኝ የፍቅርን